ግራና ቀኝ መላእክቶች ቆሙ አሸከሙ ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙ ምድርቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነ ነው? እኔ ከምድርቷ በታች ሆኜ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከሙ። አልከበደህም? እኔ ተሸከሙ። እንዴት ይከብዳል? እግዚአብሔር አሸከሙኝ ማለት ነው። ሶዶማውያንን ማስቆመው ሆነ ማጠፋው ነኝ። በዚህ ዓለም ከኔ በኋላ ነብይ አይነሳ። እንደዚህ ስም የመጥራት አገልግሎት ምስጢራትን የመግለጥ ነገር አለ። ለምሳሌ እስኪ ያውልቅ ቅንድብም ጭምር ቆጥረላል። ቅንድብ እንደዚህ የኔን ቅንድብ ስንት ነው? እኔ ቅንድብ ማለት ጌታ ዘገልጠኝ አገልጋይን ነካሰው ራሱ ነው የሚጠፋው ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የአበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ አበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ እንዲሁ ቀጥ ብሎ 70 ተጽፎ አየሁ። ከዛ 70 30% ከ130 እና ከ170 ተጽፎ ያየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው። ማን ነው እንደዚህ ነገረህ? ራእይ አየሁ። ተመልሰተኛ ወይስ እኔ ጋር ደውለ ምታጣው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቅድምም ትቆጥራለህ። አሁን አንድ ስልክ ብደውል ትተነብይለታለህ? አሁን በዚህ አንድ ሰው ጋር ልደውል በአፍ ቃል ነው የምትያዘው። እና ይስጥልን አንድ ነብይ ጋር ነው ያለሁት ቀረጻ ላይ ነኝ ስቱዲዮ። ማንኛውም ሰው ጋር ይደውልልኝ እተነብይለታለሁ በትክክል ብሏል። ስለዚህ አሁን አንተ ጋር አያቅም ማንሁን ምንሁን አያቅም ስፒከር ላይ አድርጌ ቀጥታ የሚተላለፍ ፕሮግራም ነው የሚለውን ብቻ ስማውና ታረጋግጥልናል። አንተ እንዳልነገርከው እኔ በምን እነግረዋለሁ? እኔ እኮ አልነገርኩትም። ይኸው አሁን ስፒከር ላይ አድርጌያለሁ። እኔ ማንሁን እንደሆነ ነግሬያለሁ። አይ አልነገርከኝ። የኢንተርቪው ሜዳ ላይ አሁን እኔ ካንተ ጋራ የማወራውና ለህዝቡ ማስተላልፈው እንጂ ማስበው ስለዚህ ጉዳይ አይደለም ማስበው። አንተ ነህ እንደምታስበው አስበህ ነው እንደምትናገረው። ለምንድን ነው እኔ ታዳም አንተ የምትጠይቀኝን ጥያቄ ሳላስበለት ነው ለሱ የምትነበየው? አስበህ ነው እንዴ? ዘፈን ላይም ገብቼ ነበረ ሞክሬ ነበረ። ከዛ በፊት ማገለግለውን መጽሐፍ ቅዱስ ቀምቼ ሽጬ ጠጅ የጠጣው ሰው ነኝ። 6 ወር ጾሜ የተቀበልኩት። 6 ወር ጾምክ? ለዚህ ያው ቢዝነስ ላይ ባይዘው እኔ ያዕቆብ ነኝ። ያዕቆብ ብቻው ወጥቶ የ2 ክፍል ሰራዊት ሆኖ ተመለሰ። እኔ ማርፔ ብነግድ ያዋጣኛል ብል ታምናለህ? የእውነትን ነው ማለት ማርፔ ብነግድ ያዋጣኛል። በስራ የነካውት ነገር ምን ትነግዳለህ? እኔ ማለት ምንም በድላላ ሰራለሁ። የውጭ ኤጀንሲ ነኝ። ዶላር ላይ ሰራለሁ። ሙሉ ለአገልግሎት ራስን ሰተ ማለት እንደዛ አይነት አገልግሎት አይመችኝም። የዞሬ ጫማ ለምን አደርጋለሁ? አባቴ አሁን ቢኤት በምንነዳ ጊዜ ነው ሁሉ የመጣው እንጂ ጌታ ምስክር ነው ማውራ ሰው እኔ የሚለው ነው ያምናል ማለት ይቀበላል ዝም ብሎ። በተለይም ፕሮፌት ወይም ሐዋርያ እስራኤል ዳንሳ ላይ ከዚህ ከዳይመንድ ጋር የነበረ ግርግር ነበርና አግሬሲቭሊ ተቆጥተህ ስትናገር ነበረ። ያንን ሐሳብ ለምን አነሱ የሚለው በምን ምክንያት ነው? 60 ሚሊዮን የሚያወጣ ምናምን ያለው አሁን አስቦ ነው። በዛን ጊዜ ጉዳዩ የሞቴ ነው። በዛን ጊዜ ይያድግ ጊዜው ነው ወንድሜ። አሁን ብልጽግና ነው። ሰው ሁሉ በልጽጓል። አይምሮ ሁሉ በልጽጓል። እንዲባረክ ሰጠው ይላል ዳይመንዱ። ያምጣ አይነም ልጸልይለት ሊባርኩ ካለ ሌላውን ያምጣ 60 ሚሊዮን የሚያክል በዛን ጊዜ ዛሬ 8 ዓመት 60 ሚሊዮን እኮ 6 ቢሊዮን ማለት እኮ ነው። ምን ሆነ ነው? መጽሐፍ ቅዱስ ላይ ኢየሱስ ያገለገለው ጴጥሮስ ያገለገለው ጳውሎስ ያገለገለው አገልግሎት ነው እያገለገልኩ ያለው። አይውልኝ ማንንም ወንጌል መነሻው የት ነው? ከወላይታ ነው። ይሄ ወላይታ ላይ በ8 ሰዎች የተጀመረው ወንጌል 40 ሚሊዮን የደረሰው በዩኔስኮ ላይ መመዝገብ አለበት። ዩኔስኮ ላይ መጀመሪያ ወንጌል የተቀበለን የመጀመሪያ ኢትዮ እስራኤል እንባላለን እኛ ወላይታዎች። እኛ ባይዘው ከኢባብ ጋር ከዛንዶ ጋር ከአዳልሞት ምናምን የሚባለው ጋር እኮ አላደገንም። ደስ የሚለኝ ነገር በወላይታ ላይ በ8 ሰዎች የተጀመረው ወንጌል አሁን 40 ሚሊዮን ሆነናል። 40 ሚሊዮን በሆነን ሰዓት እኔ ኃላፊ ነኝ እኔ ገዢ ነኝ የሚል በስቷል። ብልጽግና ፓርቲው ኦሬዲ 38 ዓመት ይገዛል። አባቶቻችን ከተቀበሉ እኛን መቀበል ግዴታ አለብን። እኔ ቤት ሰራተኛ አለች። ያቺ ሰራተኛ እኔን ብቻ ሳይሆን ልጆችንም ጭምር ታከብራለች። አባቶቻችን ከተቀበሉ እኛንም ማክበር ግዴታ ማለት እኛ ከዛንዶ ጋር ከእንትን ከአዳልሞት ከምናምን ከመናፕስታለም እንደውም እዚህ ከተማ መተን ነው የሰማነው። Aneno nyako moro ka nyinge nga